የት ገብተህ እንደምታመልክ የት ገብተህ ቀንደኛ የሲዳማ ህዝብ ጠላት ደምጠጫን ክፉ ሂደቶች አካሄዶች በጠቅላላ እመኑኝ ነው የምላችሁ። እመኑኝ እያነበነባችሁ ያላችሁ ሰዎች እገሌ ሁኑ እገሌ ድንቡሎ 5 ሳንቲም አታመጡም። ትዋረዷታላችሁ። እናንተም አንድ ላይ ትውልዱ ደግሞ ከኛ ጋር ነው። ህዝባችን ከኛ ጋር ነው። ትግሉ ደግሞ በህዝቡ አሸናፊነት ይጠናቀቃል። ወንበዴ አንተ በቃ የመገለጥ ስላለብህ ነው። መደበቅ ስለሌለብህ ተደብቀ ስለማትቀር መገለጥ ስላለብህ የብዙዎች እንባ የብዙዎች ለቅሶ የብዙዎች ሐዘን የብዙዎችን ገንዘብ የብዙዎችን ንብረት ዘርፈ በእጅ ስላለ መጽሐፍ ቅዱስ ከፊት ለፊት አስቀምጠ የምትዘርፍ ማን እንደሆነ ቶክቾን በዙሪያው ያሉ ሰዎች ሁሉም ያውቁታል። የኪሱን ገልብጦ የሚሰጥ አራክፎ ባዶ እጁን ወደ ቤት የሚመጣ እንጂ እንዶ በጥቅም የሚንቀሳቀስ ሰው እንዳልሆነ እንደነ ፐርሰናሊቲ እንደሌለው ብዙዎች ያውቃሉ። ማንነቱን በደንብ ያውቃሉ። ቶኪቾ ወይንም ዮሐንስ በቀለ የሲዳማ ክልል መስተዳደር አቶ ደስታ ዴለሞን እና የጽህፈት ቤት ኃላፊውን አብርሃም ማርሻሎን የሲዳማ ህዝብ ደም የጠጡ አረመኔዎች ናቸው ሲል ይተቻል። እሱ እንደሚለው ከሆነ ደግሞ መስተዳደሩ እሱን ለማስገደል 10 ሚሊዮን ብር መድቦ ሰልፍ ጠርቷል። የሲዳማ ህዝብ ቶኪቾ በማህበራዊ ሚዲያው ላይ አብረንነን አንተ የሲዳማን ህዝብ ወክለሃልና ማንም አይነካህም፣ አስተዳደሩ ጥንቃቄ ቢያደርግ መልካም ነው በሚሉ አስተያየቶች ተጠለቅልቋል። የዚህን ሙሉ መረጃ ይዘን መተናል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ጤና ይስጥልን ውድ የጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስና ወቅታዊ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። ሰናይ ጊዜ ይሆንላችሁ። ሲጀመር እኔ ላይ ባላችሁ ጥላቻ ስትሸላለሙ ታድራላችሁ እንጂ እንደኔ እንደ ቶኪቾ የሲዳማ ህዝባንና ባህሏን ያስተዋወቀ የለም። ካለም በማስረጃ አቅርቡልኝ። ደግነቱ ለምን አትሸልሙኝም ለማለት አይደለም፣ ነገር ግን ሴረኞች እንደሆናችሁ ለመግለጽ ነው ይላል ቶኪቾ ወይንም ዮሐንስ በቀለ። የሲዳማ ባህልና ቋንቋ ለዓለም ማህበረሰብ ያስተዋወቀ በሚቀርብባቸው መድረኮች ሁሉ የሲዳማንና የሐዋሳን ስም ሳይጠቅስ የማያልፍ የሲዳማ ክልላዊ መንግስት ጎነነን ብለው እውቅና ያልሰጡት የሲዳማ እንቁ ነው ቶኪቾ ይሉታል። በመድረክ ላይ ሲያቀነቅን አስገምጋሚ ድምጹ MP3 እንጂ መድረክ ላይ የሚጫወት አይመስልም ይባልለታል። መድረክን በማክበር ይታወቃል። ባለባበሱ በውዝዋዜው የራሱን ድምቀት መፍጠር የቻለ ነው። ሙዚቃዎቹም ጊዜ ያልሻራቸው በደፈን ኢትዮጵያ ክልሎች የሚደመጡ የሚወደዱም ናቸው። ከህፃናት እስከ አዋቂ ጨምበላላን የማያውቅ የለም ቢባል ማጋነን አይሆንም። ከተለያዩ አንጋፋ አርቲስቶች ጋርም ጥምረት በመፍጠር አብሮ በማቀንቀንም ይታወቃል። በአንድ ወቅት የፕሮቴስታንት እምነትን መቀበሉን አስመልክቶ ሙዚቃ አቁሞ ነበር። ከቆይታ በኋላ ደግሞ ተመልሶ የሙዚቃ ኢንዱስትሪውን ተቀላቅሏል። ከሰራቸው ስራዎች ውስጥ ያምቡሌ የተሰኘ ዜማውን ከብራኑ ተዘራ ጋር በማቀንቀን አድናቆትን አትርፏል። እስከዛሬም ድረስ በሙዚቃ አፍቃሪያን ዘንድ ከፍተኛ ተቀባይነት ያለው ነው። ቶኪቾ የሁለት ልጆች አባት ሲሆን ባለቤቱ አንደላቆ ነው የሚያኖረን ስትል ትመሰክርለታለች። ቶኪቾ ሌላ ጎኑ ሲገለጥ ጥሩ ባልና አባትም ነው። ወደ ጉዳያችን ስንገባ ደግሞ ሲዳማ ራሱን ችሎ እንደ ክልል የተዋቀረው እንደ ኤሮፓውያን አቆጣጠር ሰኔ 18 ቀን 2020 ነው። የተመሰረተውም ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ደቡብ ክልል ተገንጥሎ ነው። ሲዳማ ዞን ክልል የሆነው በ2019 የሲዳማ ህዝብ ውሳኔ ከ98% በላይ በማግኘት የማስተዳደር ድምጽ በማግኘቱ ነው። ክልሉም ከሐረሪ ቀጥሎ በሀገሪቷ ካሉት ትንሿ ክልላዊ መንግስት አንዷ ነች። በደቡብ ደግሞ ከኦሮሚያ ክልል ጋር ይዋሰናል። በምዕራብ በኩል ደግሞ ከወላይታ ዞን የሚለየው የቢላቴ ወንዝ ነው። የሲዳማ ባለስልጣናት የሐዋሳን ችግር መፍታት አልቻሉም ተብለው ይታማሉ። በዛሬው ፕሮግራማችን ወደ እናንተ ማስተላለፍ የፈለግነው የሙዚቃ ጉዳዩን ለመዳሰስ አይደለም። ይህ አርቲስት ከክልሉ ባለስልጣናት ጋር አንገት ላንገት ተያይዟል። ቶኪቾ ወይም ዮሐንስ በቀለ የሲዳማ ክልል መስተዳደር አቶ ደስታ ዴለሞንና የጽህፈት ቤት ኃላፊውን
አብርሃም ማርሻሎን የሲዳማን ህዝብ ደም የጠጡ አረመኔዎች ናቸው ሲል ይተቻል። እሱ እንደሚለው ከሆነ ደግሞ መስተዳደሩ እኔን ለማስገደር 10 ሚሊዮን ብር መድቦ ሰልፍ ጠርቷል በሚል ነው። የሲዳማ ህዝብ ደግሞ ቶኪቾ በማህበራዊ ሚዲያው ወይም በቲክቶክ ገጽ ላይ አንተ የሲዳማን ህዝብ ወክለሃልና ማንም አይነካህም፣ አስተዳደሩ ጥንቃቄ ቢያደርግ መልካም ነው በሚሉ አስተያየቶች ተጥለቅልቋል። ቶኪቾ ሲቀጥል ሐዋሳ የአንበሶች ምድር ናት፣ የሚመጣውን እናያለን እንተያያለን። ሐዋሳ ላይ ያለ ወጣት ያለ ስራ እየተንከራተተ ያየ ግድ አይሰጥም። አንተ ብቻ መረቅህን ስለጠጣ አጥንትህን ስለጋጥክ ምንም አይመስልህም። ህዝቡን የተገለጠ ስቃይ ላይ ጥላችሁታል። የተገለጠ ወንጀል ሰርታችሁበታል። አሁንም በዚህ መቀጠል ትፈልጋላችሁ። ይሄ ደግሞ በዚህ ዘመን አይሆንም። እንደዚህ ሲሆን የሚመለከት የሐዋሳና የሲዳማ ህዝብም የለም በማለት ሐሳቡን እየገለጸ ይገኛል። ለማንኛውም ድምጹን አሰምተናችሁ እንመለስ። ታድሩ ብሎ ነው ያስቀመጣቸው እንጂ ዝረፉ እንደ ዘረኝነትን እኛ ምን ያህል እየተጸየፍን አይደል የመጣ ነው። ዘረኝነትን እኮ እየተጸየፍን የመጣ ነው። አልፎም ጭራሽ ባንድ ዘር ውስጥ ጎጠኝነት፣ ጎሰኝነት በዚህ ደረጃ የጨቀዩ ሰዎች ናቸው። በጎጥ ተከፋፍሎ ስንት ነው የሲዳማ ልጅ ሐዋሳ ላይ የሐዋሳ ልጅ ስንቱ የሲዳማ ልጅ ነው ዲግሪውን ይዞ ዲፕሎማውን ይዞ ቁጭ ብሎ ፀሐይና ውርጭ ብርድ እየተፈራረቀበት ያለው የሚሰራው አጥቶ የሚገባበት ጉድጓድ ጠፍቶ ስራ ፈጠራ በዚህ ደረጃ ስራ ፈጠርን ምን የት ነው የሲዳማ ክልል? እኛ ሌላ ማናውቀው ክልል አለ? እነሱ የፈጠሩበት የት ሀገር ነው የፈጠሩት? የትኛው ክልል ነው ሄዶ የፈጠሩት? በሚሊዮን ቁጥር የሚጠሩት የት ነው? ይሄ ሚሊዮን ስራ የተፈጠረለት ህዝብ ያለው እንደው የት ነው ያለው? ቤተሰቦቻቸው ናቸው እነሱ ተሰግስገው በየቦታው ሰግስጓቸው ዛሬ የሚያነፈንፉ የሚያለበልቡላቸው እነሱን ነው የቀጠሩት፣ እነሱን ነው እያበሉ ያሉት። የቱ ጋር ነው የስራ ዕድል የፈጠራችሁት? የት ነው ያ ስራ ዕድል የተፈጠረለት ወጣት ያለው? እነዚህ ግን ጨካኝ እረኛ ስለሆኑ የሲዳማን ህዝብ ወደ ምድረ በዳ ቁጥቋጦ እንኳን ወደ ሌለበት በረሃ ነው እነሱ በኦራል በባቡር ስንቃቸውን ጭነው ህዝቡን ግን ሊያግዱ የወሰዱት በረሃ ላይ ነው። ህዝቡ በራብ ከስሟል። ሐሩሩ አጠውልጎታል። ሐሩሩ ክስም አርጎታል። እነሱ ግን they don't care። ለምን? ጭነው የመጡት ስንቅ አለ። ተሸክሞ ለዘመናት የሚሆን ስንቅ ነው የጫኑት። ዘርፎ ያንን ህዝብ ገፎ ህዝቡ ደግሞ እዛ ምድረ በዳ ላይ በጥምና በውሃ በረሃብ እያለቀ ነው። ይሄ ማለት አሁን ያለው የሲዳማ ህዝብ ነው። ሲዳማ በዘመናት መካከል እንደነዚህ አይነት አጋንንት እንደዚህ አይነት ክፉዎች አግኝቶ አያውቅም። እንደዚህ አይነት ሰዎች አይቶ አያውቅም። ስለዚህ አሁን ቶኪቻው ይሳደባሉ ምትሉ እግዚአብሔር ይገስጻችሁ። ስድብማ ከተባለ መመሪያዎች ሲሳደቡ እያየን አይደል? ስድብማ ከተባለ ፓስተር ናቸው የተባላችሁት እነዚህ አገልጋይ ምንድን ነው ስድብ? አንድ አይነቶች ናቸው እነዚህ ሰዎች፣ አንድ አይነቶች ናቸው። በክፋት የተሞሉ በጭካኔ የተሞሉ ናቸውና ያ ነውና በዝምድና በትውውቅ ሰንሰለት ምድሪቷን ተቆጣጥረው ነው ያሉትና ሲዳማ ወደ ቤቱ ይመለስ፣ ህዝቡ ወደ ቀየው ይመለስ። ልማት ወደ ምድሩ ይግባ። ህዝቡን የሚያቅ መውጫ መግቢያውን የሚያቅ መሪ ነው መሾም ያለበት። ለህዝቡ ግድ የሚለው ለሲዳማ ህዝብ የሲዳማ የህዝቡ ህመሙ የሆነ የህዝቡ ድካሙ የሆነ የህዝቡ ማግኘቱ ደስታው ሌሎቹም እንዳይናገሩ ለማቆም አሁን እንደ ኢትዮጵያ ያሉ ልጆችን ለማስቆም እኛን ለማስቆም የሚደረጉ ሂደቶች አካሄዶች በጠቅላላ እመኑኝ ነው የምላችሁ። እመኑኝ እያነበነባችሁ ያላችሁ ሰዎች እገሌ ሁኑ እገሌ ድንቡሎ 5 ሳንቲም አታመጡም። ትዋረዷታላችሁ። እናንተም አንድ ላይ ትውልዱ ደግሞ ከኛ ጋር ነው። ህዝባችን ከኛ ጋር ነው። ትግሉ ደግሞ በህዝቡ አሸናፊነት ይጠናቀቃል። ያ ነውና እግዚአብሔር ከኛ ጋር ነው። እንዳትፈሩ። ከኛ አይደለም ቁጣና ውርደት ከሰማይ የተነሳባቸው ከእግዚአብሔር ዘንድ ትዋረዳላችሁ። ማንም የሚያቆመን ኃይል የለም። እገምታይሮላ ነሞ የትኛው ጉድጓድ ውስጥ እንደምትገባ እናያለን። የት ገብተህ እንደምታመልጥ የት ገብተህ
ቀንደኛ የሲዳማ ህዝብ ጠላት ደም ጠጫን ክፉ ትታገላለህ። በቃ ትታገላለህ። የህዝብ እርቃን መቅረት አንድ ግድ ሳይል፣ የህዝብ መከራ መጥገብ አንድ ግድ ሳይል፣ ወጣቱ ሐዋሳ ላይ ስራ አጥቶ ሲንከራተት እያየህ ግድ ሳይል፣ አንተ ብቻ መረቅህን ስለጠጣ አጥንትህን ስለጋጥክ ከነሱ ጋር ስለተቃመር ለነሱ ሌት ተቀን ደከመኝ ሰለቸኝ ሳትል እየታገልክ ነው። በደንብ ማርክ ተደርጋል። ልንገር፣ እነዚህ ሰዎች አይቀጥሉም። ነግርሃለሁ፣ እነዚህ ሰዎች በታሪክ አይቀጥሉም። መሰሎቻቸውም እናንተ አትቀጥሉም። የነሱ መሰሎች፣ የነሱ ልጆች፣ የቅፍ ልጆች አትቀጥሉም። ደግሞ በጣም የሚገርመው እንደዚህ አሰቃይታችሁ ህዝቡን የተገለጠ ስቃይ አሰቃይታችሁ የተገለጠ ወንጀል ሰርታችሁ አሁንም እድሜያችሁን ማስረዘም ትፈልጋላችሁ። ይሄ ደግሞ በዚህ ዘመን አይሆንም፣ በታሪክ አይሆንም። እንደዚህ ሲሆን የሚመለከት የሲዳማ ህዝብ፣ እንደዚህ ሲሆን የሚመለከት የሐዋሳ ልጅ ማንም የለም። ሁሉም ቆርጦ ተነስቷል። ሴት ደፋሪዎች ከ16 እስከ 18 ዓመት ያሉ ትናንሽ ልጆች የሚቀርቡላችሁ በቃ ምትይዙ ምትጨብጡትን ያጣችሁ፣ በቃ ምትገቡበት የጠፋችሁ፣ በቃ ተንደላቃችሁ፣ በአመፅ በትዕቢት የፈረጠማችሁ፣ በሴሰኝነት በቃ የናጠጣችሁ የመጨረሻ ሐዋርያ በለው ፓስተር በለው የራሳችሁን ነቢያቶች መድባችሁ ህዝቡን መከራ እያጠገባችሁ ያላችሁ ቁጣ ከሰማይ ዘንድ መጥቶባችኋል። አታመልጡም። የ3 ወር ሕፃን ልጅ ላይ በር ዘግታችሁ ቤቱን አሽጋችሁ እናትየውን ደግሞ ቤቱን ለመንጠቅ በግፍ ያስፈርማችሁ፣ በግፍ የምታስፈርሙ ወንድሟን ደግሞ በፓትሮል ከሌሊቱ 6 ሰዓት መታችሁ በፓትሮል በሽጉጥ አሳዳችሁ ቤቱን ለፓስተር የሰጣችሁ እዚህ ምን አይነት ግፍ ነው? እንደዚህ አይነት ግፍ ምን ማለት ነው? እናንተ ናችሁ እንግዲህ አሁን እድሜ እንቀጥል እያላችሁ ያላችሁት እናንተ ናችሁ። በቃ በእኛ በጽድቅን የገዛ ነው፣ እኛ ምንም አናቅም፣ ስማችንን እያጠፋ ነው፣ የሲዳማ ጠላት ነው ልትሉ የተነሳችሁ በስመ አብ ምን ማለት ነው? አሳዳቸው። ይኸው ልጆቹ እየተንከራተቱ ነው፣ በየሰው ቤት እየለመኑ ነው እያደሩ ያሉት ልጆቹ። ይህንን የኢትዮጵያ ህዝብ፣ የሲዳማ ህዝብ ብቻ የሐዋሳ ህዝብ አይደለም፣ የኢትዮጵያ ህዝብ ይፍረድባቸው። እድሜያቸውን ሊያስቀጥሉ ይፈልጋሉ። አሁንም በእንደዚህ አይነት ክፋት ዘመናቸውን ሊያስቀጥሉ ይፈልጋሉ። ስለዚህ የፌደራል መንግስት ይህንን መርዝ ክፋታቸውን አይቶ መልስ በአፋጣኝ እንዲሰጠን እንፈልጋለን። ነገር ግን እነዚህ ሰዎች ይቀጥላሉ ከተባለ ደግሞ አይቀጥሉም ነው የኔ መልስ። አይቀጥሉም። እኛ እናወርዳቸዋለን፣ እንተያያለን፣ ሁሉን ነገር እንተያያለን። በቃ እናያለን፣ የሚሆነውን ነገር እናያለን። ቶኪቾ የኪሱን አራክፉ የሚመጣ ደግ ሰው እንደሆነ የሲዳማ ህዝብ ያውቃል። ሙሉ የሲዳማ ወጣት አዲስ አበባ የተበተነው እዚህ የተመቻቸ ነገር ባለመኖሩ ነው። ቶኪቾ በዚህ ምክንያት ታሞ ነው። እርግጥ ነው ቦታ ቢጠይቅ ትክክል ነው። የሚያነሳውን ጥያቄ ግን ከጥቅም አንጻር መመልከቱ ልክ አይደለም በማለት እንዲህ ታስረዳለች። የድምፃዊ ቶኪቾ ወይም ዮሐንስ በቀለ ባለቤት አሰምተናችሁ ድምጿን እንመለስ። እንዴት ናችሁ? እኔ አርቲስት ቶኪቾ ባለቤት ነኝ። ዛሬ እንግዲህ ወደ ሚዲያ መጥቻለሁኝ። መናገር የፈለኩት ነገር ሰሞኑን በሚዲያ ላይ በሚዘዋወረው ሐሳብ ላይ ነው። እሱ ለጥቅሙ ብሎ ነው የምትሉ ከድርጊታችሁ ተቆጠቡ። ማን እንደሆነ ቶኪቾን በዙሪያው ያሉ ሰዎች ሁሉም ያውቁታል። የኪሱን ገልብጦ የሚሰጥ አራክፎ ባዶ እጁን ወደ ቤት የሚመጣ እንጂ እንዶ በጥቅም የሚንቀሳቀስ ሰው እንዳልሆነ እንደ ፐርሰናሊቲ እንደሌለው ብዙዎች ያውቃሉ።
በሌላ በኩል ቶኪቾ ከሚወቅሳቸው ሰዎች ውስጥ መካከል አወዛጋቢው ዘጸአት ሪል ስቴት ጋር ተያይዞ ስሙ በከፍተኛ ሁኔታ የሚጠራውና የሚጠለጠለው ተጭበረበርን እያሉት ሰዎችም በእንባና በሲቃ ተውጠው ስሙን የሚያነሱት ፓስተር ማቴዎስን የተመለከተ መረጃ አጋርቷል። እንደ ቶኪቾ ገለጻ ከሆነ የወንጀሉን ጉዳይ ለመደበቅ ከባለስልጣናት ጋር እየሰራ ነው በማለት እንዲህ ይገልጸዋል። የችግሩ ተጠቂ ከሆኑ ሰዎች መካከል ደግሞ አንዱ 80 ሺህ ብሬን በልቶኛል በሚል አስተያየት መስጫው ላይ ሐሳቡን አስፍሯል። የቶኪቾን ድምጽ አሁንም እንስማና እንመለስ። አቴ ማን ኮ ሐዋርያው ማቴዎስ ነው ያሉ ካንተ ሐዋርያው ማቴዎስ ይነና ማን ካንተ አቲ ማን አንተ ወንበዴ የወንበዴ የዘራፊ ዋና አለቃ ዘራፊ ወንበዴ አንተ በቃ የመገለጥ ስላለብህ ነው። መደበቅ ስለሌለብህ ተደብቀ ስለማትቀር መገለጥ ስላለብህ የብዙዎች እንባ የብዙዎች ለቅሶ የብዙዎች ሐዘን የብዙዎችን ገንዘብ የብዙዎችን ንብረት ዘርፈ በእጅ ስላለ መጽሐፍ ቅዱስ ከፊት ለፊት አስቀምጠ የምትዘርፍ ነፍሰ በላ ጨካኝ አየ ተገለጥክ። በበዘበስከው በዘረፍከው አይደለ እንዴ አንተ ደርሶ ተሟጋች የሆነ በርግጥም ነው አንድ ህብረት ናቸው አንድ ናቸው። ውድ የጎልደን ቪው ሚዲያ ተከታታዮቻችን በዚህ ሰዓት እንደ ህዝብ በርካታ ጥያቄዎች አሉን። በተለይ ለወጣቱ ከባድና አስቸጋሪ ጊዜ እንደሆነ አያጠያይቅም። በአንድ አስተዳደር ደግሞ ይህንን ጉዳይ ጊዜና ቦታ አመቻችቶ ለህዝቡ የሚበጀውን መልካም ነገር ማድረግ ተገቢ ነው እንላለን። እናንተስ እዚህ ጉዳይ ላይ ምን ትላላችሁ? የክልሉ መስተዳደር በዚህ ጉዳይ ላይ ምንም እያለ አይደለም። ይህም ለህዝብ ጥያቄ ጆሮ ዳባ ልበስ ማለት ነገ ላይ ያጠያይቃልና ጥንቃቄ ቢደረግ መልካም ነው ለማለት እንወዳለን። ውድ የቻናላችን ተከታታዮች ለዛሬው አርቲስት ቶኪቾ ወይም ዮሐንስ በቀለንና እንግዲህ ከአስተዳደሩ ወይም ከሲዳማ አስተዳደር ጋር ተያይዞ ያቀረብንላችሁ ፕሮግራም ይህንን ይመስል ነበረ። ለማንኛውም እንግዲህ ዝርዝር ጉዳዩንም ወደፊት እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ስለምትከታተሉን እናመሰግናችኋለን፣ እንወዳችኋለን። ሀገራችንን ፈጣሪ እግዚአብሔር ሰላም ያድርግልን። ሰናይ ጊዜ ይሁንላችሁ።